እንደ ወንድም ካሰበ ከቤት ይዟት አይደለም መሄድ ያለበት የባሰ ሊለያያቸው አይደለም እንደሚያስብ ያለበት እሱ ከአንድም ስንት ሴት ጋር ተለያይቷል አይደል ስለ ፍቅር አሁን እሱ ምንም እኔ ስለ ፍቅር እንዲ ማስረዳትም እንደዚህ ሲናገርም መስማት አልፈልግም ስለ ፍቅር ማስረዳት የሚችለው አይችልም በስትክክል ፍቅርን የኖረው ሰው ነው አይደል እሱ ምንም ነገር ሳያሰንተ ሳይ በዛ ህይወት ያለፈው እንደዚህ ምናምን የምትወለ እነሱ ማል ገብተህ ወይ ፈላጭ ቁራጭ እንድትሆን አንፈልግም አንደኛ ነገር ደግሞ አንተ እህት ነች ብሩኬም ደግሞ ከዚህ በላይ ያሳልፈዋል ያንተን የነሱን ህይወት ደግሞ አንተ ልኖርላቸው አይችልም እህት ነች ለምን አሰብክላት ለምን አላሰብክላትም ልንላ አንችልም ይመለከታል በእህት በኩል እኛም ደግሞ ብሩኬ እሱም ወንድም አለው እሱም ደግሞ አለ ወንድም አለ እህት አልተወለደም አሁን ሃይሚ እንደ ብሩክ አይነት ወንድ የትም አታገኝ እንዲያቅም ፈልጎ ነገር እንደ ብሩክ አይነት ወንድ የትም አታገኝ እሺ አንተ ወስደ ለማን ልደራት ነው የፈለግ ወይ አንተ ልታገባት ነው እንደሚፈልግ የትም አታገኝም እሱ ህይወት ነው የጀመሩት በቃ ህይወትን ተውላቸው በእነሱ ማለት ቢጣሉ ምን ቢሉም ራሳቸው መወሰን የሚችሉት ነገር ነው እንዴ አንተም እኮ የራስን ህይወት ማስተካከል መችልስ ልጅ ነህ እንዴ በሰው ላይ መተም መበጥበጥ ማለት ሳይሆን ራስ ማስተካከል የምችለው ነገር ራስ ለነሱ ተውላቸው በቃ ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ እኛ ያለን እግዚአብሔር ይመስገን እናንተም ባላችሁበት ሰላም መሆናችሁ አንልም እንግዲህ ሰላም የለም በአሁን ሰዓት አይደል ማለት ነው እናንተ ያው አገራችሁ ላይ ውጭ አረብ ሀገር ያው ዱባይሞቹ ሁሉም ሀገር ላይ ውጭ ሀገር የምትኖሩ እህት ወንድሞቻችን እግዚአብሔር ከእናንተ ጋር ይሁን በተቻላችሁ አቅም ከቤት ባትወጡ ያው ቤተሰብ በመደወል በማረጋጋት ቤተሰብ እናት አባት ያው ያስባል ወንድም ያስባል እኛም ያው ሁሉም ቤተሰብ እኛም እናንተም ቤተሰብ እንደሆናችሁ ለኛም ደግሞ እናንተም ቤተሰቦቻችሁ እና እግዚአብሔር ይጠብቃችሁ ባያል እኛ ምንም ማድረግ ምንችለው በጸሎት ነው ማገዝ ሁሉም በቃ በየእምነቱ ጾም ነው አሁን ሁሉም በየእምነቱ ጸሎት ማድረግ ነው አይደል ስለዚህ ነገር በጸሎት ነው እንጂ ሌላ በምንም ነገር መቀየር እግዚአብሔር ገብቶበት እንዲፈታንኛ ከኛ ይልቅ ለእናንተ ነው የምናስበው እኛ ሀገራችን ላይ ያለነው ከእናት አባታችሁ ጋር ያለነው ያው እናንተ ከአባት ከእናት ተለያይታችሁ ከወንድም ተለያይታችሁ ሰው ሀገር ነው የምትኖሩት ብቻ ቸር እግዚአብሔር እናንተን ይጠብቃችሁ እኛም በተቻልነው በሃይማኖታችን እንጸልያላችሁ እናንተም ጸሎታችሁ ያው ብቻ በጸሎት የማይፈታ ነገር የለም እግዚአብሔር ከእናንተ ጋር ይሁን የምንለው ቤተሰብ እንወዳችኋለን ያው እናንተ ሁሌም ከልባችን ትኖራላችሁ በጣም የምናከብራችሁ የምንወዳችሁ ቤተሰቦች ናችሁ እዚህ መድረሳችን እናንተ ናችሁ እኛም ደግሞ ከእናንተ ጋር ትልቅ ደረጃ እንደምንደርስ እግዚአብሔር ይሄ ሁሉ አልፈን ስንት ነገር አልፈን እንደዚህ ደርሰናል እኛ የነሱ ጭንቀት የኛ ጭንቀት ነው የኛ ጭንቀት የነሱ ነው እኮ በአገር የመጣ ነገር ኦዲየንስ አልፎ ቤተሰብ እስከ መዛመድ ደርሰናል እንወዳቸዋለን እግዚአብሔር እንግዲህ መሀላችሁ ይሄ ሁሉ ለረብሻ ላይ እግዚአብሔር ተጨምሮበት ብቻ የሆነ መፍትሄ ለእግዚአብሔር ይድረስና እናንተም ወደ ሀገራችሁ እኛም እኔ ያ ሁሉ ነገር ስሰማ ብቻ በቃ ያስደነግጣል እንደ የምታየው ነገር እንዳለ ቪዲዮ ላይ የምታየው ነገር እንዳለ በጣም ያስደነግጥ ነገር ነው እያየ ነው ፎቁን እንዳለ እንት እናንተ አሁን መጨነቅ እንደዚህ የሆነ ነገር ጭንቀት ውስጥ መግባት ሳይሆን በቃ ቤተሰብ በመቻላችሁ አቅም ረብሻን ቢሆን ቤተሰብ አታስጨንቁ ያው ስልካ ባለመዝጋት በመደወል ያው ቤተሰብ ነው እንግዲህ እኛ እዚህ ሆነን እንኳን 1-2 ሰዓት 3 ሰዓት ሲሞላ ራሱ ቤተሰብ እንዴት እንደሚጨነቅ እናውቃለን እናንተ እንኳን እዛ ውጪ ሀገር ሆናችሁ ስልክ በማይገኝበት ሰዓት ሆናችሁ ብቻ ቤተሰብ አናግራችሁ ብታናገሩ ብዙ የሚጨነቅ ቤተሰብ አለ አናግሩ እንግዲህ እኛም እንግዲህ በተቻለን አቅም ያው በእምነታችን እንጸልያችሁ እናንተ በእምነታችሁ ጸሎት አድርጉ እግዚአብሔር ደግሞ ዋናው ጸሎት ነው ጸሎት ነው እንግዲህ ሁሉም ነገር የሚፈታው እግዚአብሔር እንግዲህ ይርዳችሁ ባላችሁበት ሁሉ ከለላ ይሆናችሁ ነው የምንለው ቤተሰብ ያው ቪዲዮ ባትለቁ የሆነ ቪዲዮ አይቼ ነበር አትልቀቁ ለዚህ እነሱ ምናምን ነገር ነው ተጠንቀቁ ሁሉም ነገር በቃ በዚህ ሰዓት ምን አርጉ የምትባሉትን ነገር ማድረግ ነው በቃ በእነሱ ቃል ባታልፉ ጥሩ ነው በሰው ሀገር ስትሆን ያልከው የተባልከው ነው ማድረግ ያለብን ምንም ማድረግ ስለማይችል በሰው እጅ ነው ያላችሁት በቃ ሰው እጅ እንዳላችሁ ቁጠሩት ይሄ ነገር ሰው በቃ ትእዛዛቸውን አክብርላቸው ያው እንግዲህ እግዚአብሔር ደግሞ ለሀገራችሁ ያብቃችሁ ዋናው እሱ ነው ያው እናንተ የእናንተ ህይወትና የእናንተ ደህንነት ነው የሚያሳስበን እግዚአብሔር ደግሞ እኛ ከኦዲየንስ አልፎ ከቤተሰብ አልፎ እንግዲህ ብዙ ነገር ለዚህ ደረጃ ደርሰናል እናንተ ስትኖሩ ነው እኛ ምን አለን ምንለው ቤተሰብ ነን ሰው ሲባል ሰብአዊነት ይሰማናል ብቻ እንግዲህ እግዚአብሔር ይርዳችሁ እኛ ምንም ማለት አንችልም በጸሎት እናግዛቸዋለን አሜን ዋናው እሱ ነው እንግዲህ ሁላችሁም በየእምነታችሁ ጸሎት አድርጉ ዛሬ መጣ ነው እኛ ሁሌ ስለዚህ ነገር መናገርኩ ይሰለችም እንኳን ያው እንዴት መሰለህ በቃ ያናዳል ማቲ ሁሌ ስለዚህ
ሁሌ በቃ ተው ማለት ሁሌ ጥል ሁሌ ጸባ አስጠላም። ቆይ ማለት ያስጠላል። ያው እንዴት መሰለ ያው እንግዲህ ጸብም የሌለበት ነገር ያው መላስና ጥርስ የሚጋጫላም እንዴ ያው በመጋጨት ነገሩ በመፍታት ሰው ደግሞ ተጣልቶ እና ሃይሚና ብሩክ ተጣልተው አይቀሩም ግን ይታረቃሉ። ግን ሰው በሚጣላበት ሰዓት ሌላ ነገር የሚያረግ ሰው ሲታረቁ ነው እንትን የሚባለው ማለት ነው የሚዋረደው። እኮ ዳር የሚቀረው እሱ ነው። እኔ ዳር እንዳቀረ አንተ ኤፍሬም ትባልሽ ስንት ነገር ለፍልፈናል። ከዚህ እኔ እየተናገርን ነው አማቲ በቃ አውቆ ነው አይታላ ትላንትና ዝም ብለ ወሬ ብቻ ሲለው እንዲመታው ነው የፈለገው እሱ። አንደኛ ነገር ይኸው አይሚን እህቴ እኔ ብሩኬ ቢያጠፋም አንቺ ብታጠፊ እንኳን አንደኛ ነገር ጋሽዬ ራሱ ያን ሰዓት ማለት ነው ልጅ አለው እስከሚባል አስረግዛል እስከሚባል ድረስ ያን ሰዓት ራሱ ሲቆጣሽ ነበር አንቺን ነው። ለምን ይሄን አንድነታችሁን ስለሚፈልግ ነበር ያን መቆጣት የቻለው እሱ ማለት ነው። እናንተ አንድ ደግሞ እኔ ኤፍሬም ጋሽዬን ፈቅዶ ሙሽዬን ፈቅዳ ቤተሰብ እንግዲህ ከአባትና ከእናት የሚበልጥ ነገር ማንም የለም። እህትም ቀሪ ነች፣ ወንድምም ቀሪ ነው። እኔ ደግሞ በኔ ህይወት እኮ መላኩ ማዘዝ አይችልም፣ አብ ማዘዝ አይችልም። እንደ ታላቅ ወንድምነቴ ይሄ ነገር በቃ ከክፉ ነገር የሚያስገባኝ ከሆነ ተመለስ ማለት መቆጣት መብቱ አለው። ግን መላኩ በኔ ወሰን አይችልም። አንቺ ደግሞ ያንቺን ህይወት እሱ መወሰን አይችልም። አንቺ ትልቅ ልጅ ነሽ፣ በቃ ማገናዘብ የምትችይ ልጅ ነሽ። አይ እንደ ወንድምነት ለምን ታላቅነት ነው ታላቅና ለምን አታከብሪም ማለት አይደለም። እንደ ወንድምነት ልክ ነው እሱ በቃ ተጎርታለች እህቴ ተጎርታለች ብሎ ነው ያሰበው አይደል? ሲያስብ ደግሞ ሞሰር ሳይሆን ቤት ውስጥ ነው ይሄን ነገር ማስተካከል ያለበት። ሁለቱን አስቀምጦ ማስረዳት ነው ያለበት። ቤት ውስጥ ነው ማስተካከል ያለበት። እሱ እንደ ወንድም ካሰበ ከቤት ይዟት አይደለም መሄድ ያለበት። የባሰ ሊለያያቸው አይደለም አይደል እንደሚያስብ ያለበት። እሱ ከአንድም ስንት ሴት ጋር ተለያይቷል አይደል? ስለ ፍቅር አሁን እሱ ምንም እኔ ስለ ፍቅር እንዲህ ማስረዳትም እንደዚህ ሲናገርም መስማት አልፈልግም። ስለ ፍቅር ማስረዳት የሚችለው አይችልም። በስትክክል ፍቅርን የኖረው ሰው ነው አይደል? እሱ ምንም ነገር ሳያሰንተ ሳይል በዛ ህይወት ያለፈው ሰው እሷንም ሊያለያያት ነው ከልጁ ጋር። ምንድነው ያሳባ አንተ? እኔ በነሱ ህይወት በሃይሚና በብሩክ ህይወት ፈላጭ ቆራጭ ባትሆን ባታማስል ህይወታቸው ላይ ባታማስል እነሱ እስኪ ወሬ ብቻ አይተዋላ በቃ እኔ ህይወት ጸብ ነው የፈሰነ ይፈልግ እኔ ብሩክ ይሄን ልጅ አንድ ነገር እንዳታረገው በቃ ምንም ነገር ነቀመተው ነው ምንም ነገር ይሄ ልጅ አንተን ለማለያየት ነው ሲጀመር እያሰበ ያለው። እስኪ ምታይ ምናምን ልክ ነህ በቃ እህት እየተጎዳች ነው ሰው እንትን እያላት ነው። ልክ ነህ እሺ ተጎድታለች እህቴ እንድትጎዳ አልፈልግም ማለት አይደል? እህቱ እንድትጎዳ ካልፈለገ የዛሬ ስንት ቀን መምጣት ነበረበት አንደኛ ነገር ማለት ነው። ሁለተኛ ነገር ደግሞ ከቤት ወስዳ አይደለም ይሄንን ነገር ማድረግ ያለበት አይደል እንዴ? ከመሬት እየተነሳ እየመጣ እህቴ ተጎድታለች እህቴ እንደዚህ ስትመታ ማየት አልፈልግም እንዴ? ምንድነው አንድነታቸው የምትፈልግ ከሆነ አንደኛ ነገር አንድ ብሩኬንና ሃይሚን አንድ ማድረግ የምትችል ከሆነ ሁለታቸውን አስቀምጣ ሌላ ሰው ጨምረ ችግራችሁ ምንድነው ቁጭ ብላችሁ ይሄ ነገር አንተም ጥፋተኛ ነህ አንቺም ጥፋተኛ ነሽ ብለ መጠየቅ ነው ያለበት። ለነሱ አንድነት እንደዚህ ምናምን የምትወለ እነሱ መሀል ገብተህ ወይ ፈላጭ ቁራጭ እንድትሆን አንፈልግም። አንደኛ ነገር ደግሞ አንተ እህት ነች ብሩኬም ደግሞ ከዚህ በላይ ያሳልፈዋል። ያንተን የነሱን ህይወት ደግሞ አንተ ልኖርላቸው አይችልም። እህት ነች ለምን አሰብክላት ለምን አላሰብክላትም ልንላ አንችልም። ይመለከታል በእህት በኩል። እኛም ደግሞ ብሩኬ እሱም ወንድም አለው እሱም ደግሞ አለ ወንድም አለ እህት አልተወለደም። ለምን እንደዚህ ማንም የለውም ብለህ ከሆነ እዛ ላይ እንደዚህ የምትሆንበት ፍፄ ወንድም እንደዚህ ሲሆን ቆመ ማየት የለብህም። አናቱን በለው ኤፍሬም ምን አባቱ ነው እንዴ? ከመሬት እየተነሳ እየመጣ እስቲ ሃይሚና ብሩክ አንድ ነገር ይሁኑ። እስከ ዛሬም እኮ መለኛውን እኮ ብሩክ አበም እኮ ያልገቡት እኮ እነሱ ቁጭ ብሎ ይፈቱታል ብሎ እንጂ ብሩኬን እኮ ወደ ቤት ማምጣት ይችላል ነበር። ግን ለምን ከሁለት ሰዎች መሀል መግባት አልፈለገም? ያን ሰዓት እኮ በሌሊት ሄዶ አብ እኮ ያስታረቀው ለነሱ መለያ ስለማይፈልግ ነው እንዴ? አይሚን ብትሆን በቃ ከአንደኛ ነገር እኮ እሱን ብለሽ መርጠሽ በቃ ጋሽዬን ፈቅዶ ሙሽዬን ፈቅዳ ነው። እነዚህ ልጆች ነገር እኮ ህይወት ይኖራቸዋል፣ ትዳር ይኖራቸዋል። ትዳር ልጅ ኮልሩ ወለ ተለያያቸው ነው ፈልገው። እኔ ሐሳባቸው ምን እንደሆነ እንዴ ሁሉም እየመጣ አሁን ምንድነው ጋር አንተ አላማ ሐሳብ ምንድነው? ቆይ አንድን ሰው ከቤት ወስዶ ከጓደኛው ከሚወደው ሰው ወስዶ አይታላት ለአንድ ሲተቃቀፉ ይዋደዳሉ። ግን እኔ ለምን እንደዚህ እንደሚሆን ነው ነገር አይገባም። እሷ እንደዛም ሆኖ እኮ ማለት ነው ጥላቻ የለባትም እኮ ብሩኬ ተፈልገዋለች እኮ ፍቅሩን ተፈልገዋል። ለምን በቃ የለፋችው ለፍቅር ነው። እስከዚህ ድረስ እኮ ማን ሰው ገብቶ ነው እንዴ 2 አመት ድረስ ይኖሩት? 1 አመት እኮ ስንት አመት እኮ ሳይለያዩ ሳይጣሉ ድረስ ነው እኮ እስከዚህ ድረስ
በቃ ሰው ናቸው ይጣላሉ። ምን ይላሉ? ሰውንም ማይጣላ የለም እኮ ይጣላል፣ ይታረቃል። ፍቅር መሀል ደግሞ ማንም ሰው መግባት የለበትም ማለት እንዴ። ማንም እየመጣ ሰው ህይወት ላይ ሲጫወት እኛ ቆመን ማየት የለብንም ማለት እንዴ። ሁላችሁም እየመጣችሁ የሰውን ህይወት ስታበላሹ ቆመን አናያችሁ። ማበዛችሁ ሰውን በጣም በዛ። እኔ በዚህ ላይ ሞት እስካለ ድረስ ክፋት፣ ተንኮል፣ ምቀኝነት ባያስፈልግ ጥሩ ነው። እግዚአብሔር በቃ እነዚህ ልጆች በቃ ነገ ህይወት የነገ ልጅ ወልደው ስንት ነገር ስንት ታሪክ መስራት የሚችሉ ናቸው። በቃ ወጣት ናቸው። ማንም ይሳሳታል። ማንም በቃ መጣላት ይችላል። ያን አብሳለትም እኮ አይሚ አፈቀርኩ ብሩክ ያፈቀርኩሽ አላላትም እኮ እሷ ነች አፈቀርኩ ብላይ መጣችው። እዩም ብትሆን ከሱ ጋር ወይንም ከሱ አፈቀርክ ያን ከሱ ጋር ታሪክ የለውም እኮ ያረገዝኩ አለች። እንግዲህ እሱ እኔ ነኝ ያስረገዝኩ አላለም አይደል እንዴ? በቃ ያን መረዳት አለበት። እሷም እኮ እንደዛ በሆነበት ሰዓት ትተዋል ሄደችም። ሃይሚም ደግሞ ጥላቻ አላሳየችም። በቃ ያ ሁሉ ፍቅር ከፍላበታለች፣ መስዋዕት ከፍላበታለች። በቃ እንደዛ ብላ እንኳን ጥላው ያለችው ሴት አንተ መተህ ልታላያቸው አትሞክርም። አንተ የት ደስታ የሚያስደስት ከሆነ የት ነገር ህይወት የሚያሰጋ ከሆነ በቃ ሁለቱም ሰው ጨምረህ ማስታረቅ ነው ያለብህ። አንቺም ጥፋተኛ ነሽ ብሩኬ፣ በቃ ታላቅ ነህ። በቃ ሃይሚን መቆጣት የምትችል አንተ ነህ፣ እንደ ታላቅነት ማለት ነው። እንደ ታላቅነት መምከር መመለስ ያለብህ አንተ ነህ። ሲጀመር እህቱ አሁን ሃይሚ እንደ ብሩክ አይነት ወንድ የትም አታገኝም። እንዲያቅም ፈልገው ነገር እንደ ብሩክ አይነት ወንድ የትም አታገኝም። እሺ አንተ ወስደህ ለማን ልትደራት ነው የፈለገው? ወይ አንተ ልታገባት ነው እንዴ የፈለገው? የትም አታገኝም ነው ነገ። እኔ ኤፍሬም አርቃ አስብ፣ በቃ አስተውል መጀመሪያ በምታረገው ነገር አይደል እንዴ። ለጥል አይደለም እንዴ። ቀጣይ እኮ ይታረቃሉ፣ አንድ ላይ መሆናቸው አይቀርም። እሺ አንተ ቤቱ ልትሄድ ነው? እሺ ሃይሚን ፍለጋ ቤቱ ልትሄድ ነው? እንደዚህ ተጣልተው ወይስ ምንድነው አላማ ሐሳብ ምንድነው? ያሺም እኮ ያን ሰዓት እንደዛም የለፋው የነሱ አንድነት ስለሚፈልግ ነው። ያ ሁሉ ነገር ሲለፋ ያ ሁሉ ሲንከራተት ስንቱ ነገር ያ ማነው እቺ እዩን የምትባለው እሷን ቁጭ ለብቻ በግሏ ሲያናገር እየፈለገ ያለው እናንተም ያ ሁሉ መሀላችሁ ገፍቶ አባቱ እንደዚህ እየለፋ እንደዚህ እየጠራ እንደዚህ እየለፋ ስንት ቦታ እየሆነ እንዴት ነው? ቆይ አንተም እኮ ነገ ህይወት ሊኖር ይችላል እኮ እንዴ። ፊደል የቆጠርክ ልጅ እኮ አንተም እንደ ተማረ ሰው እናስብ። አንዳንዴ ተምራል። በቃ ምንም ቢሆን ትንሽ ፊደል ቆጥራል። እኔን ማት ይነገርኩ በቃ እሱ ስለ ፍቅር ምንም ያውቀው ነገር የለውም። በቃ እኔ ልንገራ ስለ ፍቅር ምንም የምታውቀው ነገር የለም። ፍቅር ለፍቅር የሚከፈል መስዋዕት ምንም የምታውቀው ነገር የለም። ስለ ፍቅር የሚያስበው በአንድ ፍቅር ላይ ማለት ነው። ይኸው አይታል እና 5 አመት ቆዩ አይደል? እነ ብሩክ 2 አመት መለኛው ስንት አመት ቆይቶ ተጋባ። ተፋቅሮ ተጋብተው ነው እነሱ ማለት ስለ ፍቅር ማውራት የሚችለው ሀብ ቢያወራ መለኛው ቢያወራ ያምርባቸው የኖረው ሰው ነው እንጂ የቆጠረው ሰው አይደለም የሚኖረው። ያምርባቸው እነሱ። አንተ ምንም ነገር ስለ ፍቅር ማውራት አይችልም። 4 ወር 5 ወር 3 ወር እየቆየ ስለ ፍቅር ሊያወራ ይችላል እንዴ? በቃ እንደ ተማረ ሰው እናስብ። አንተም በቃ ወንድ ልጅ ነህ። በቃ ነገ ህይወት ሊኖር ይችላል። በአንተ ህይወት ደግሞ እኛ ደግሞ ልንወስን አንችልም። ወይ ሃይሚ ወይ ብሩኬ ሊወስን አይችልም። በቃ እነሱ ህይወት ነው የጀመሩት። በቃ ህይወትን ተውላቸው። በእነሱ መሀል ቢጣሉ ምን ቢሉም ራሳቸው መወሰን የሚችሉት ነገር ነው። እንዴ አንተም እኮ የራስን ህይወት ማስተካከል የምትችልስ ልጅ ነህ። እንዴ በሰው ላይ መተህ መበጥበጥ ማለት ሳይሆን ራስ ማስተካከል የምትችለው ነገር ራስ ለነሱ ተውላቸው። በቃ ከነሱ ህይወት እሺ ብለህ ውጣ እስቲ። በቃ ከነሱ ህይወት ከመሃላቸው ውጣ። አይ እምቢ የምትል ከሆነ እኔ አይደለም አሁን በቃ እንዴት እኛ በጣም ስላናደድከን ነው ይሄ ሁሉ ነገር እያልን ያለው። አታውቀንም፣ እኛም አናውቅም። በቃ በቪዲዮ ነው የምንተዋወቀው እኛ አይደል? በቃ እኛ የምንፈልገው ነገር ምንድነው? በቃ በጸባይ አሁን በጸባይ በኖርማል ስናወራ በቃ አንተ ስለ እህትህ ጥሩ ነገር ካሰብክ እህትህን ቤት ወስደህ ከብሩክ ጋር ሰላም ፈጥረህ አውርታችሁ እንድትፈቱት ነው ይሄን ነገር ነው የቱ ደስታ የሚፈልገው ነው ማለት ነው። አንተ ወንድ ብትሆን አብሳላትን ሄደህ አስቀይመህለት ከእህቴ ባል ከህይወቱ ውጪ ብለህ እዩን እንደዛ ስትመጣ እንደዛ ውሸት ነው እያልክ ማውራት ነበር እንጂ የነበረብህ እህቴ እንደዚህ አርጋታል አይደለም ማለት ያለብህ። ለእህትህ ብቻ አይደለም ማገዝ ያለብህ። ብሩክስ የእህትህ ጓደኛ አይደል? ወንድም ነው እኮ በቃ እስከዚህ ድረስ እኮ ወንድም ነው እኮ ማለት እንዴ። ጋሽዬ እንዲለያዩ ስለማይፈልግ አይደል እንዴ እንደዛ እየሆነ የነበረው? ውጪ እንደዛ እየሆነች የነበረው እንዴ? ማንም ሰው እኮ ብሏል እኮ እኔ ጋሽዬ ፈቅዶ ሰጠኝ ድረስ አባት ነው ፈቅዶ ሰጠኝ ድረስ በቃ አያገባውም። በቃ እህት ነኝ ብታሳዝነውም በዚህ መልክ አይደለም ማድረግ ያለበት። ብታሳዝነውም በቃ ይሄ ነገር አንቺም ጥፋተኛ ነው እሱም ጥፋተኛ ነው ብሎ መመለስ ነው ያለበት እኮ። ማንም ሰው እኮ ያለ ጥፋቱ ይቅርታ ይላል እንዴ? ይላል። በቃ ምን ከይቅርታ የሚበልጥ ነገር የለም። በቃ ይቅርታ ብሎ መመለስ ነው። ያለ ጥፋት እኮ ምንም ሳታረግ እንደዚህ ያርጋል ተብለ ራሱ እኮ ለማስማማት ይሆናል። ዋሽቶም እኮ ያስታርቃል እኮ። በቃ እሱን እኮ ነው የሚያለው። አንተ በናኒና በአብ መሀል እኮ መግባት የለብህም። እኔ በቃ አልገባም። ሁለቱ ናቸው። ሀሳብ መናገር ነው እንጂ የምችለው ሌላ ነገር ማድረግ የምንችለው ነገር የለም። በቃ እንዲስማሙ ማድረግ ነው እንጂ የምችለው ሌላ ነገር ማድረግ እንደ ታላቅነት
እህትህ ደግሞ መወሰን መችል ታላቅ ነህ። በቃ አንተ ተቆጥተህ መመለስ ትችላለች። ለምን አንተም እኮ እዛ ጋር እኮ ወደ ጎን እንዳቀር ብላ ነው። ለምን ወንድሜ ነህ ላክብር በሚል ነው እንጂ በኔ ህይወት እኮ አይመለከትም ማለት ትችላለች እኮ ልጅ። ለምን ግን አክብራክ ነው። ታላቅ ነህ ትከበራለህ ስላከበረች ነው እንጂ በኔ ህይወት በቃ ጻል ልጅ አይደለም ራሴ መምራት እችላለሁ ትችል ነበር እቺ ልጅ። ልክ ናት። በቃ ሀይሚ ተጎድታለች፣ ተጨንቃለች፣ ብዙ ነገር ውስጥ ገብታለች። አልፋለች። ከብሩኬ ጋር ነው ሁሉም ነገር የሚያምርብሽ፣ ከብሩኬ ጋር ነው ሀይሚ። እኔ ሌላ ነገር አድርገሽ ምናምን ሳይሆን ከብሩኬ ጋር ነው የሚያምርብሽ። በቃ ወንድምሽ ነው፣ ልክ ነሽ። ከወንድምሽ ጋር ጊዜ ማሳለፍን ትችያለሽ፣ ከወንድምሽም ጋር መሆን ትችያለሽ። እኛ እኮ አይደብረንም፣ በዚህ መልክ አይደለም እኮ አይደብረንም እንደዚህ ማሳለፍ። በዚህ መልክ አይደለም። ብሩክን ደግሞ ለብቻው ለቀሽው አይደለም። አሁን እንደዚህ ለብቻው ለቀሽ ስትሄጂ ማን ይመጣል? እዚህ አብሳላት ትመጣለች። በእነሱ ህይወት ሌላ ህይወት ይበጥ ለብቻ መሆን የለበትም ብላ ደግሞ ማን ይመጣል? አብሳላት ትመጣለች። እያየ ነው። እዩም ደግሞ ይሄንን እያየች እዛ ወልዳለሁ እያለች ነበር። አሁን ምን እንደገጠማትም አናቅም። ወልዳ ይሁን ምን ይሁን ምናውቀው ነገር የለም። በቃ የሆነ የመስቀል ወፍ ነገር ናት ልጅቷ። አንዴ ብልጥ ትመጣለች፣ ሰውን ብጥብጥ አድርጋ የሰውት አባላች ልብ ትላለች። ከዛ በኋላ ደግሞ የሆነ ክፍተት ደግሞ ሲኖር ትመጣለች። አሁንም ብልጥ። እኔ አንደኛ ነገር መናገር የምፈልገው ብሩኬ መጻል ልጅ አይደለም፣ ሃይሚ መጻል ልጅ አይደለም። ይሄ የጀመሩት ፍቅር ነው፣ እቃቃ ጨዋታ አይደለም። በቃ እነሱ መወሰን የሚችሉት በራስ ህይወት፣ ሃይሚን በራስ ህይወት መወሰን ትችላለች። የሃይሚን ህይወት ደግሞ ኤፍሬም ሊወስንነት አይችልም። የብሩኬ ህይወት ደግሞ አብ ወይ መለኛ መጥቶ ሊወስንነት አይችልም። ታላቅ ነው፣ ለታላቅ መቆጣት ይችላል። ብሩክ ተናገረ አንዴ ትላት እኔ ሀብን እንደዛ ከሷ ጋር እንድትሆን አልፈልግም ሲል ለፕራንክ ነው ግን ያለው የዛ ቀን አይታል። ከሷ ጋር መሆን አትፈልግም በኔ ህይወት አያገባም ነው ያለው። በቃ አይደለ ለፍቅር የሚኖር ሰው እንደዚህ ነው። በቃ አንቺም እንደዚህ ነው ማለት ያለብሽ። ወንድምሽ ነው መናገር ፈርተሽ ሊሆን ይችላል፣ አክብረሽ ሊሆን ይችላል። ግን በቃ እውነታውን መናገር ነው። በቃ እኔ ከብሩኬ ጋር ነው መሆን ፈልገው ብሩኬ ደግሞ እንደዚህ እያደረገኝ ነው ላይ እንኳን ፈልግ ማለት እኮ በቃ ለምን እሷ ፍቅሯ ስላለ ነው እኮ ማለት በቃ እኮ አናግርልኝ። እንደዚህ የሚያስቸግሩት ሴቶች አሉ፣ እንደዚህ እየተሆነ ነው፣ ይሄን ነገር አስተካክልልኝ ነው እንጂ ማለት በቃ ማስተካከል ከቤት መውጣት አይደለም። አንተ ነህ ብሩኬን በቃ ከሷ ጋር ሌላ ሰው እንዳይመጣባት ወደ ቤት ማስከበር የምትችለው አንተ ነህ። ቤትን አስከበረ ሃይሚን ወደ ራስህ ወደ ማንነትህ መመለስ ትችላለህ። በቃ ይሄን ነገር አስተካክል። አንተም ኤፍሬም እህትነህ ማዘን የምትፈልግ ከሆነ ደግሞ የነሱን ፍቅር የሱ የእህት ደስታ የምትፈልግ ከሆነ ሁለቱን አንድ ላይ አስቀምጣ ችግራቸውን ፍታ። በቃ ካንተ የሚያምርብህ ችግራቸውን ፍታ። ይሄ ነው በቃ እኛ የምንፈልገው እሱን ነው። በቃ ምን ሌላ ነገር ምንም ነገር አለ። ብሩኬ ደግሞ እሱ ላይ ምንም ነገር እንዳሰነዝር ምንም ነገር ሌላ ስድብ ምንም አያስፈልግም። በቃ ይሄ አረቀ በቃ ስታስበው እስከ ትዳር ድረስ ስለምትሄዱ ይሄው የምታረጉት ነገር ሁለታችሁ የምትጣሉት ነገር ሌላ ነገር ነው አሁን ቤተሰብ ላይ የሚፈጥረው። ስለዚህ ምንም ጸባ አያስፈልግም፣ በንግግር መፍታት ነው። እኛ የምንፈልገው እሱን ነው። ኤፍሬም እንደ ወንድምነት ስንነግር ሃይሚን አናግረ ቁጭ አርጋ አናግረ ቤት ወስዳት አብሳላትን እንደዚህ እዩን የሚመጡትን ማባረር ነው። አንተ ከውን በቃ ከማባረር የእህት ባል ነው አይደል? በቃ ለሱ ለእህት ባል እኮ ምንም ነገር ተወረለታል። አንድ ላይ ከሆኑ እኮ ማለት ነው ሁለቱ ከተግባቡ በቃ አንድነት ከሆኑ እኮ ማለት ነው ማንም እኮ ወደ እነሱ ህይወት አይመጣም። በቃ ሁሉ ነገር እኮ አንድ ስትሆን ነው ሁሉም ነገር ማስተካከል የምትችለው፣ ነገሮች መፍታት ስትሆን ይችላል። አንተ የምትችለው በቃ እኛ ሌላ ካንተ ምንም አንጠብቅም። ሁለቱን አንድ ላይ አስቀምጣ ችግራቸው ምን ብለህ መፍታት ነው ያለብህ። ይሄን ብቻ ነው፣ ሌላ ነገር ምንም አንፈልግም። ምንም ነገር አንፈልግም፣ አናቀህም። በቃ ይሄን ነው በካሜራ የምናቀህ፣ ሌላ ነገር አንፈልግም። ቤተሰብ በቃ እናንተም ባላችሁበት ጸሎት አድርጉ። እናንተም ያላችሁበት ነገር ያስጨንቃችኋል፣ ይሄም ነገርም አለ ያስጨንቃችኋል። ሁለት ጭንቀት ሆኖባችኋል። ፈጣሪ በቃ ሁሉ ነገር ያስተካክልልን። በጣም እንወዳችኋለን። ሰላም ያርግልን። በጸሎታችሁ እናንተም ጸሎታችሁ በርቱ። ያው በጸሎት ሁሉ ነገር እግዚአብሔር ይጨመርበት። እናንተ ደግሞ ውጭ ሀገር ያላችሁ ደግሞ የደሃ አምላክ አላችሁ፣ ይጠብቃችኋል። እንግዲህ ጥሎ አይጥላችሁም። ስግደተኛ ደግሞ እግዚአብሔር ይጠብቀዋል። እግዚአብሔር ይጠብቃችሁ። እንወዳችኋለን፣ እናከብራችኋለን። የጨረቃ ፋሚሊዎች ሰላማችሁ ብዝት ይበል።